አጥፊ ያልኳት ኡስታዝ ወሂድም ገብቶ ስናወራ ያወራ ነው ስለዛው ቪዲዮ ነው እንጂ ስለ ጸጉር ስለ ዳቦ ስለ ሰራችሁ ቪዲዮ አይደለም። አልተነሳም። እሱ ራሱ የተነሳው ይሄኛው ርዕስ ነው። በኢስላም ሁለት ሴት አንድ ሴት ለሁለት ማግባት ሚለው እሱን ነው ከዲን ጋር አገናኝታ ስቴይ ፖዚቲቭን አስገባት። ስቴይ ፖዚቲቭ ሚለውን ማለት ነው። እና እሱኛውን ወሬ ነው አውርተን ይዘጋ። አሁን ግን እሷ ምንድን ያለችው መጀመሪያ ስለ ጸጉር ነው የሰራሁበት አለች። ከዛ ነው ኡስታዝ ቤት የገባ ነው። ከዛ በኋላ ኖ ሁለቱም ቪዲዮ ከተፖሰተ በኋላ ነው ወሂድ ጋር ቁጭ ብለን ያወራ ነው። ወሂድ የተናገረው አንዳንድ ጊዜ ሰዎችን ወደ ዲን እንመልሳለን ብለን መንገድ ምናስተው እኛው ነን፣ ስተት ነው አጥፊ ብሎ ያላት ወሂድ ራሱ ነው፣ እኔ አይደለም። ነገራት። ስለ ዲን ጉዳይ ከሆነ ያወራው ረድ ይሰጥበታል ዲን በተመለከተ። የግል ወሬ ከሆነ ግን ማንኛውም የግል ወሬ የተወራ ነገር ከዲን ጋር እያያያዝን ምናረገው ነገር ሰዎችን ወደ ስተት ይመራል ብሎ ያለው እሱ ነው። አሁንም ኒቃቤን ሰድቧል ለምትለው አይ ኔቨር አልሰደብኩም። ኒቃብን የተናገርኩት ኒቃቡን የሚኖር ሰው ጄነራሊ ሁሉንም ነው ያልኩት። ኒቃቡን ለብሶ የኒቃቡን ባህሪ ማይላበስ ሰው ከጨርቅነት ከብጣሽ ጨርቅነት የዘለ ትርጉም የለውም ነው ያልኩት እንጂ ኒቃቢስት ወይም ኒቃብ ብጣሽ ጨርቅ ነው አላልኩም። ኒቃብ ለብሳ ኮንሰርት ምትሄድ ነው ያልኩት። ኒቃብ ለብሳ ኮንሰርት ምትሄድ ኒቃቡን የምትለብሰው ለተለያየ አጀንዳ ከሆነ አላህን ሳትፈራ ኒቃቡን የምትለብሰው ሴት ከጨርቅነት የዘለለ ትርጉም የለውም ነው ያልኩት እንጂ ኒቃቢስቶችን አልተናገርኩም። ኒቃብንም አልናገርም። እኔ ማን ሆኜ ነው ኒቃብ የምናገረው? ልናገርም አልችልም። ያቺ ሴት ክብር ናት። የኒቃብን ባህር የተላበሰች ሴት ድራማ አትስሩ። አሁንም ያላወራሁትን አታውሪ አላልኩም እንደዛ። ስለ ፖስተትሺው ፖስት ደግሞ ከፖስተትሺው በኋላ ነው ያወራ ነው ራሱ እኔ እንዳንቺ ያወራ ነው ስለ ከፖስተትሺው በኋላ ነው። ስለ እንጀራ ስለ ዳቦ አላወራውም። ሲጀምር እሱ ሴት ናት የፖስተትሺው ደግሜ ፖስተትኩ እንጂ እሱ ደግሞ ቀልድ ነው። ምንም ሌላ ኔጌቲቭ ነገር የለውም። በዚህም ወጣ በዛም ወረደ እኔ ካጠፋሁኝ ያጠፋሁት እንደ ግለሰብና እንደ ግል እንጂ ከዲን ጋር ምንም ያገናኘው ነገር የለም። ሌላውና ትልቁ ነገር ከኡስታዝ ሁዙ ጋር ስላየንክ ቁርአን ስለምትቀራ እኛም ኡስታዝ አርገን ነው የምናስብ ካላችሁ ያ የኔ ችግር ሳይሆን የናንተ ችግር ነው። አንድ ሰው የሆነ ልብስ ለብሶ ሲመጣ ዲነኛ አርጋችሁ የምታስቡ ከሆነ ያ የኔ ስተት ሳይሆን የናንተ ስተት ነው። ያ ሰው ዲነኛ ነው የምትለው የዲን አኽላቅ ተላብሶ የዲን ባህሪያትን ስታይበት እንጂ የዲን ልብስ ለብሶ ስለመጣ አይደለም። በእናንተ ስተት እኔ አልወቀስም። አንተ ከመሬት ተነስተህ አንተ እንትናኮ ጥሩ ነው ስላልኩኝ ጥሩ ነክ ማለት አይደለም። ይሄ እኔ ለአንተ ምሰጥ ግምት የግለሰብ ግምት እንጂ ከዲን ጋር ምንም ያገናኘው ነገር የለም። ስለዚህ አሁንም ቢሆን ዋሽታለች። አሁንም ቢሆን ነጥብ መጣል አልፈለገችም። ወረበል ከአባ ወላሂ ነጥብ የጣለችው ራሷ ናት። እንድሳደብ ያደረገችኝ ቪዲዮ ከፍታ አሳየኝ ወሂድ። ኦኬ ይሄው አልኩሽ እኮ አሁን ሁለቱ ቪዲዮ ከተፖሰተ በኋላ አይደለም ወሂድ ጋር ያወራ ነው። መረጃ ክፈት። የጠየኩሽን መልሽ። አላህ ምትፈሪ ከሆነ ነው ዋሽተሻል ያልከኝ የትኛው ምንድን ነው የተናገርኩት? መረጃ ክፈት ነው ዋሽተሻል ብለሃል። የዋሸሁት ኃይለ ቃል አውጣ ማለት ነው። የጠየኩሽ እኮ ነው። ምን መረጃ ለምን ያስፈልጋል? አላህ የለም እንደ ማህላችን ነው። ወታውሪ መስይ ቤት እኮ ነው ያወራ ነው። ኮንክሉዥን ሰጥተሃል። መስይ ቤት ህዝብ አለ። መረጃ ክፈት ቶሎ በል። መስይ ቤት እኮ ነው ያወራ ነው። መስይ ቤት አይደል ወሂድ ያወራ ነው ብለሃል። ውሸታም ብለሃል። ማስረጃ አላህን አትፈራም። ብትፈራ አላህን ታምናለች። ወረበል ቃል ያልኩ ነው ወላሂ ህዝብ አለ። እንግዲህ ሚዲያ ላይ የዛ ቀን መስይ ቤት የነበራችሁ ሰምታችኋል ምን እንዳወራን ከኡስታዝ ወሂድ ጋር ምን እንዳወራን ኡስታዝ ወሂድ ምን እንዳለ ሰምታችኋል። እንግዲህ ይሄው አሁን እየዋሸች ነው ያወራ ነው ስለ እዚህ መረጃ ክፈት ቦስ። መረጃ ያለ መረጃ እኔን መክሰስ ያለ መረጃ ሐራም። እስር ቤት ወስድሻለሁ ብለህ ስትለኝ አሳስርሻለሁ ስትለኝ መረጃ መሳሰጥ እኔን ማንም አያስረኝም። መረጃ ለሁሉም ቦታ ያስፈልጋል አይደለ? መረጃ ክፈት ቶሎ በል። ዋሽተሻል ብለሃል። መረጃ ክፈት። እሺ አሁን ይሄ የግል ጉዳያችሁን እንተውና ማለት ነው። አሁን ይሄ ህዝብ ማለት ነው የኔ ቦስ የግል ጉዳይ ነው እያወራችሁ ያላችሁ በቃ ባጠቃላይ ማለት ነው። ከላይ ምን ይላል? ይሄ ደግሞ እኛን ከላይ ምን ይላል? አንብበው። ይሄው መረጃውን ምን ይላል? ከላይ ምን ይላል? አቅራቢያው ያላችሁ እባካችሁ ሩቃ አርጉለት እያየነው እንደኔ አላልኩም ብያለሁ። ታዳሱ እኔ አላልኩም። ዝም በይ አንዴ ዝም በይ።
አሪፍ ከሆነ እያየን እንደግማለን። ይሄ ቀልድ ነው፣ የቀለድ ነው። ስማት ስማ። ሁለተኛ ነገር ደግሞ ለሁለት የሚገዛው ከብት እንጂ ሰው አይደለም። ሲቀጥል ሩቃ የሚያደርግልህ ሰው ካለ አቅራቢያ ላይ ሩቃ እንዲያደርጉልህ ጠየቃቸው። ሩቃ ያደርጉልህ። እያደረግካቸው ያለው ነገሮች በጣም ስህተት ነው። የሙናፊቆችን ባህሪ አላህ ሲገልጻቸው ይላል መሰለ ወለኢን ሰአልተሁም ለየቁሉ ምን ብላ ቀጠለች? የሙናፊቆችን ባህሪ ይሄን ድረስ ካወራች በኋላ የሙናፊቆች ባህሪ ክፈቱ አስጨርሰው። ቆይ በቃ የሙና ከዚህ ርዕስ ጋር ለምን አገናኘሽ? ቁርአኑ እኔ ጥያቄ እኮ ይሄ ነው። ጨርሰው ቪዲዮ ጨርሰው። አማርኛ ሳይሆን እንዴ ላውራ እኔ ሐሳቡን እኮ ልግለጽላችሁ። መጨረስ ለሙናፊቅ ባህሪ የዘረዘረችው ለምን እንጨርሰዋለን? እኔ አንተ ቃል በቃል ሙናፊቅ ነህ ካላልኩም ቪዲዮ ክፈተው ቶሎ በል። ቪዲዮ ክፈት። እኔን ፎቶ ለጥፈሽ ስለኔ አውጥተሽ ስለ ሙናፊቅ ባህሪ የነገርሽኝ ታዲያ ስለ አንቺ የነገርሽኝ ነው። የሙናፊቅ ባህሪ ነው ብያለሁ ነው ወይ? የሙናፊቅ ባህሪ ብለሽ የፖስተችው እኮ ስለኔ እኮ የሙናፊቆች ባህሪ ያልኩት ያላግጣሉ፣ በአላህ አንቀጽ ያላግጣሉ። ከዛ በኋላ ያላግጥ ካንተ ሙናፊቅ ነህ ማለት እኮ ነው በተዘዋዋሪ ቀጥታ ምን መጣና አይጠበቅብሽም እኮ አላልኩም። ህፃን ልጅ እኮ ይረዳል። ህፃን ልጅ ይረዳል። ቆይ እስቴ ፖዚቲቭን አስገባት። አንዴ እስቴ ፖዚቲቭን አስገባት። ቆይ አሁን እዚህ ተገባችሁ ማለት ነው። አይፈታም። እኔ ቆይ አንቺ ዝም በእናትሽ አንቺ ጠራሽ የለም እቺ ቆይ እስኪ ዝም በሉ። ተሳደባለሽ የምትገባው እኮ እኛ አሁን እንጠይቅህና እኔ ቦስ ማለት ነው። ማይገባሽ አትግቢ። ማን ጠራሽ አንቺ? አይዋ ይሄ ሁላ ከሰው ነው። እሷም ትግባና ሰባን ትስጥ እንዳንድ ሴት እንዳንድ ዲነኛ ሴት ስነ ስርዓት ያላት የተረጋጋ አሁን እሷ ማድረስ ያለባት ማድረሳለች። ኦሬዲ በትክክለኛው መንገድ ይሁን እቺ አታምንም። ሲጀምር አታምንም። የማመንም ባህር የላትም። አሁንም ቢሆን ነገር ማጣመም ነው። ኒቃቤን ሰድባለች። እንዳልሰደብኩልኝ ነው ያውቃል። ቀልድ መሆኑን ወሂድ ጠይቋት ቀልድ መሆኑን ታውቂያለሽ? አዎ አለች። ቀልድ መሆኑን እያወቀች ፈትዋ ለምን ሰጠችበት? እኔ አትቀልድ። የቀለዱትን የሙናፊቆችን ባህሪ ፈትዋ ለምን ሰጠች? ከዲን ጋር ለምን አገናኘሽው እንዴ? እየቀለድክ ነው። ቀልድ ከሆነ አትቀልድ ነው ያልኩት። አንድን ሴት ለሁለት ማድረግ ማለት ነው። ኦኬ ሩቃ ቢቀራብኝ ለቀልድ ነው። የሙናፊቅ ባህሪያት የዘረዘርሽው ለቀልድ ነው አይደለም። ነገሩ እየተጋጋለን ነው። አቡኪ ጀዛካላ ኸይር ወዳችኋለሁ። ላላ በአላህ አላህን ፍሪ። እንደዚህ አይባልም። አሁን ተውት። በቃ እንደዚህ ያልከኝ እንደዚህ ያልሽኝ የሚለው ፓርት ተውት። እኔ አሁን የምጠይቀው ይሄ ሁሉ ህዝብ አንተ ሊቆጣ የቻለው ልንገር እኔ አሁን ሊቆጣ የቻለው በተሳደብኩት ነው። ምክንያቱም ሰው የሰራከውን አወጣችሁ አይደለም። እሷ ያወራችሁ ዲን ነው። ቅቤ ቀብታ አፏን አቅምታ ሐዲስ ያወራችሁ ነው። ወላሂ አምኗታል። የእሷን ወሬ ሰው አምኗታል። አሁን ለተከታዮች ነው የምነግርህ። አሁን ላንተ ነው ለተከታዮች ፎሎወር አለ ተከታይ አለ። እሷን አምኗታል። ፎሎወሮች ያንሱት እንዳለ እኔ እኮ በቲክቶክ አንድ ብር ማገኘው ቲክቶከር አይደለሁም። እኔ ጊፍተር ነኝ። 26 ሌቭል ነኝ። ሰጪ ነኝ፣ ተቀባይ አይደለሁም። ቲክቶክ አንድ ቀን ጌም ተጫውቼ አላውቅም ከከፈትኩት። አንሱ ብሎ ካርጉን ምን ያደርግልኛል ቲክቶኩ? በቃ አሁን ለኛ መልስ ስጠንና ጠይቀኛ አንተ ጥያቄ፣ ትክክለኛ ጥያቄ። አይዋ እኛ አሁን ያንተ ከተከታይ ነኝ ለምሳሌ ለተከታዮች ከዚህ በፊት የምሰራው ቪዲዮ እኛ የምሰራውን ቪዲዮ አይተህ ነው ፎሎ የምናደርገው የምንከተለህ የምሰራው ቪዲዮ ለተከታዮች የምሰራው ቪዲዮ እንዳለ ቀልድ ነው። ቀልድ ሆነ እኮ ብለህ ነገርከኝ። ለምሰራው ቪዲዮ አሁን የሆነ ነገር ስታወራ የሚያስደነግጥ እንትን አንተ ባንተ አፍ ስንሰማው ልንደነግጥ እንችላለን። ሌላ ሰው ቢያወራ ምንም ላይ መስል የሚችል ነገራቶች ብዙ ነገራቶች አሉ። ለምታወራቸው ነገራቶች ለተከታዮች አትጠነቀቅም ወይ? ሰው በዚህ አይጠብቀኝም። እኔም በመልካም ነው የሚያውቁኝ። ተከታዮቼ ቀልድ ነው የቀለድኩት። በሰዓቱ የሆነ ሐሳብ መጣልኝ፣ የቀልድ ሐሳብ ቀለድኩት። የቀልድ ሐሳቤ ስህተት ከሆነ እንዳንድ ሙስሊምና እኛ ላንተ እንደምንሰጥክ ቦታ እንዲህ አይነት ቀልድ መቀለድ የለብክም። ስህተት ነው ብትለኝ አዎ ልክ ነው ብዬ አጥፍቼ ቴንክ ዩ እልሃለሁ። ይሄን እኮ ነው ያልኩት እኮ ይሄን ነው ቀልጃለሁ፣ አጥፍቻለሁ አይደል? ከኔ ይሄን አትጠብቅም አይደል? ይሄን ነው መንገር ያለብህ ለኔ እንጂ አስመሳይ ነክ ሙናፊቅ ነክ ምናምን ሳይሆን ወንድሜ፣ አንድ ሙስሊም ወንድማችንን እኛ ላንተ የምንሰጥ ቦታ እንዲህ ነው፣ ምሰራው እንዲህ ነው። ስለዚህ ካንተ እንዲህ አይነት ቀልድ አይጠበቅም። ይሄን ቀልድ አጥፋው፣ ድጋሚም እንዲህ አይነት ቀልድ አትቀልድ ብትለኝ ሹክረን ብዬ ከስተት የመለስከኝ ብዬ አመስግኘክ አጠፋዋለሁ። ቪዲዮም ፋይሉም ይዘጋል እዛው። ይሄ ሁላው ድርክ ውስጥም አይገባም። የግል ጸብ ያላት ይመስል ደግሞ ማላት የግል ጥላቻ የግል ጸብ ያላት ይመስል በዚህ ደረጃ ክርር ብላ ቦልኪያት እንኳን ላይቭ ክሮፕ እያረገች ኤዲት እያረገች ዴይሊ የምትፖስትበት ምክንያት ምንድን ነው? ከዛ ስለ ኡምራ ማውራት ለምን አስፈለገ? ስለ ውዙ አነሳችሁ እዛው እንዲህ በዚህ አጋጣሚ ላውራው
ሁሱን የተዋወኩትና ያወራሁት የአላህ የእስላም ወንድሜ ነው። ሶሻል ሚዲያ ነው ማነቆ እንደማንኛውም ሰው አናወራም። አንድ ቀን አጋጣሚ አይኑ በጣም አብጧል። አይኑን አሞት ነበር። አንድ ሰው ሄዶ የጠየቀው አንድ ሰው ላስታምት ሐከም ብሎ ያለው ሰው የለም። ከዚህ ሁላ ሚሊዮን ሙስሊም እኔ ነኝ ደውዬ ወንድሜ ይሄ አይንህ እኮ በጣም እየታመመ ነው፣ ምንም ቢሆን ሂድና ታከም ስለው ቦታው ሩቅ ነው። ድንግጥ ያልኩት ከአላይን መጥቼ ነው አጅማን እያመላለስኩት እስኪሻለው 5-6 ጊዜ ተመላልሼ ያሳከምኩት። ግንኙነታችን ይሄ ነው። ከዛ ውጪ የዲን ግንኙነት አይደለም ያለን። ዲነኛ ነኝ ብዬ አይደለም የተገናኘ ነው። ይሄ ሆነ ብቻ ሳይሆን ተዋወቅን። ትራቨል ኤጀንሲውን ስናስመርቅ ቆይ ስማ ልጨርስ። ትራቨል ኤጀንሲ ስናስመርቅ መጥቶ አስመረቀን። ከዛ በኋላ አንዳንድ ጊዜ ገዝት ገባለሁ። አንድ ቀን እሱ የቀረውን ቁርአን ሸመደድኩት። ከዛ የሱን ቁርአን መቅራት ጀመርኩ በዛ ድምጽ። አለቀ። ይሄ ነው ግንኙነታችን። ከዛ ውጪ ከውሱ ጋር ምን አገናኘን? ከውሱ ጋር አብሬ ፈትዋ ሰጣለሁ፣ አብሬ አወራለሁ። ኦኬ እምችላትን ቁርአን ቀራለሁ። ማሻአላህ ነው የሚባለው እንጂ ቁርአኑን የቀረዋትን ለማስመሰል ነው ይባላል እንዴ? ምችለውን ቀራው። አላህ ሀፊዝ ጋር አንዳንዴ አሁን ወላሂ አሁን ለማስመሰል ነው ይሄ ቀራው ማለት ምን ማለት ነው? ተጋጨብን እኮ ነው። አሁንም እኮ አንተ ያልተመለስከኝ እንዴ? ተጋጭ ምንድነው የሚጋጭ? ቀልድ እኮ ነው የቀለድኩት። ቀልድ ውስጥ ሆነ ቀልድ ውስጥ ነው። እያንዳንዱ ቀንህ ካስተዋልክ እያንዳንዱ ቪዲዮ በምትከበርበት ቦታ ነው እያዋልክ ያለው እስካሁን ባለው ድረስ ወረበልን ነው ብለህ እኛ ከአሁንም በኋላ እንጠይቅ በዛ መንገድ ስለሆነ ከክብር ጋር ይሄ ከክብር ጋር ምን ማለት ነው? ወንድሜ አንድ ነገር ልንገርህ። አቤት ይኸው አንተ እስኪ ተው ወንድሜ ቦስ እኔ ጋር አውራ እስኪ አንዴ ወንድሜ። እሺ እኔ ፖዚቲቭን አስገባት። አንተ ለምን ታስገባት? እኔ በጣም አከብርሃለሁ ወላሂ አከብርሃለሁ። ፖዚቲቭ ሚለውን ስቴ ፖዚቲቭ የምትለውን አስገባት። ሰማኛ እንዴ ሀቢቢ እንትን ስጪ አበባ ትስጠኝ አላየኋትም። እሺ ወንድሜ ቀጥል። እኔ በጣም አከብርሃለሁ። እንደሚቀራረቡ ሰዎችም ጋር ያው ሁሱ ጋር እቀራረባለሁ ግን የሆነ የሷም ስህተት ይኑር አንተም ጋር ያለውን ነገር ግን አንተ እንዳግባብነት ረሱል ሰለላሁ ዐለይሂ ወሰለም እንደሚሉ ታውቃለህ። ወንድማችን እምወድ من حسن الاسلام مرء ይላል ተርኩ ማላ ያኒ አንድ ሰው እስልምና ማማርቱ ጭምርት ነው የማይሆን ዝባዝንኬ ነገር መተው ይላል። ስለዚህ ያንን ነገር ባታደርገው ጥሩ ነበር ግን ሙናፊቅ አያስብልህ። ትክክል ነው ተቀበላለሁ እኮ ነኝ። እሺ ሁለተኛ ነገር ደግሞ ካንተ ጋር ደግሞ የተናደርኩበት ነገር አለ። አዳምጠኝ። ይሄ ስህተት ነው። እንደ ስህተትነቱ መታረም ባለበት ነገር መታረም ነበረበት። በዚህ ልክ መሄድ አልነበረበትም። አዎ አልነበረበትም። ይሄን አሁን በቃ ይሄን ተሳስቻለሁ ማድረግ አልነበረብኝም ብትልም አዲ ግን ከዛ በኋላ ያለው ነገር አናዶኛል። ለምን ወንድሜ አልኩኝ እኮ ወሂድ ገብቶ አልኩኝ አጥፎ አለ ገብቼ አጠፋሁኝ። ከዛ በኋላ ግን አዳምጠኝ። ይሄው ላይ ተከሰተው ከዛ በኋላ ነው። ከዛ በኋላ ምንም ታርግ አዳምጠኝ። ረሱል ሰለላሁ ዐለይሂ ወሰለም ሳሂር እንዴት ነው ምንም ታርግማ አትበለኝ እንጂ እኔ ላይቭ በገባው ቁጥር ስድብ ነው። ይሄው አሁን እንኳን ያየህ አይደል እንዴ? ከላይ እስከታች እኮ ስድብ ነው። የሷ መስደብ እኮ ምንም የሚጎዳ ነገር የለም። والله አይጎዳ። ለምንድን ነው አይጎዳኝ? ለምንድን ነው ክብሬ የሚነካው? አሁን እኔ እንዴት ነው ወጥቼ ስለ ኡምራ ማውራው? እስኪ አንተ ራስህ አስበው። እንዲህ የተባለ እንዲህ ወጥቼ ኡምራ እናርግ ብዬ ሞራል ይኖረኛል ቪዲዮ እንኳን ለመስራት? ሪያሊቲ ወንድሜ አንድ ነገር ልንገርህ። ረሱል ሰለላሁ ዐለይሂ ወሰለም የተባለውን ነገር ሁሉ የሚቀበል ሙስሊም ሁሉ አይቀበልም። ሁሉም ነገር ከተተቡት በኋላ ነው ብሏል አላለ የሚለው ነገር ማረጋገጥ ነው። ረሱል ሰለላሁ ዐለይሂ ወሰለም መጅኑን ተብለዋል፣ ሳሂር ተብለዋል፣ ከዛ ብዙ ነገር ተብለዋል። ግን ስላላደሉ አንዱም ነገር አላረፈባቸውም ነበር። አንተ አላህ ዘንድ ያለህ አላቃ ደህና ከሆነ እውነተኛ ማንነት ካለ ወላሂ አትጎዳህም። የሷ አንተን እሷ ብትጎዳበት እንጂ ቢላሂ ላአቡ ሁሴን ወንድሜ አይዋ እንዴት ናችሁልኝ? ይኸውልህ የኔ ቦስ እኔ ቦስንም አውቀዋለሁ። አንዳንድ ነገሮችን ልበላችሁ እዚህ ጋር ወላሂ ሌላው ነገር አይደለም። አሁን እዚህ ጋር ለህብረተሰቡ ርዕስ አንስጥ። በቃ የሆነ አዲስ አጀንዳ አይከፈት። እሱም የቢዝነስ ሰው ነው፣ ስራ ያለው ሰው ነው አይደለ? የተከበረ ሰው ነው እንዳልከው። የምናየው ነገር እኔ ቦሱ በጣም ነው የምወደው ወላሂ ነው የምልህ። በቅርበት ማውቀው ሰው ነው። አንድ ነገር ምንድነው እዚህ ጋር ሚዲያ ላይ የሚነሳ እያንዳንዱ ነገር ስምህን ነው ይዞ የሚሄደው። ይህን ሰው የምናውቅበት ስታንዳርድ አለ፣ ራሳችን ያስቀመጥለት ነገር አለ። ስለ ኡምራ ይሰራል ሳ ኡምራ ላይ ሞር ያን ነገር እኛም እናውቃለን። እሱ ደግሞ በእንደዚህ አይነት ነገር በፊት የምናውቀው ሰው አይደለም። ሄደ ከዚህ በኋላ እኮ አይመለስም። እኔም አልሰራም። ወላሂ ነው የምልህ ወላሂ እኔ ከዚህ በኋላ አልሰራም። ይሄን ስራ በቃ ስራዬን አበላሽው አልሰራም። ወላሂ ነው የምልህ ወላሂ የቀልድ አይደለም። ወረበል ከበኔ ከሰራ ውሻ በሉኝ። ያኔ ቪዲዮ ስሩብኝ።
ከዚህ በኋላ ስለ ኡምራ ካወራው ማለት ነው። ስለ ኡምራ ደግሞ እኛ በአንድ ሰው 25000 ድርሃም ሪስክ ወስደን ነው የኡምራ ቪዛ የምንሰጠው። ኢማራት ላይ ብቸኛው እኛ ነበርን ቪዛ የምንሰጣቸው ለዱባይ ላሉ ሰዎች ለ20 ዓመት ለ10 ምናምን ዓመት ኡምራ ማድረግ እየፈለጉ ቪዛ በማጣት ኡምራ አያደርጉም እየፈለጉ። ይሄን ያመቻቸ ነው ሹክራን ነው መባል ያለብን እንጂ ኡምራ ለኛ ብለውና እንደ ኡምራ የሚያደርገው እኛ የሳውዲ ቪዛ ምን ያክል ሪስክ እንዳለው ታውቃላችሁ አይደል? እሱ ሀቅ ነው ወስደን መንገድ አመቻቸን። እኛ ቢሮ ብቻ ነው የኡምራ ቪዛ የሚሰጠው ኢማራት ላይ ገብቷል። ይሄ ደግሞ ለእናንተ ማመቻቸት ለኡማው ለሙስሊሙ ማመቻቸት ከኛ ጋር ምንም ያገናኘው ነገር የለም። እኔ በተሻለኝ መጠን ወደ ዲኔ ለመቅረብ በጣም ጥረት እያደረኩ በጣም እየቀረብኩ ውሎን እያሳመርኩ ሙዚቃ ነሺዳ እንዳለ አጥፍቼ ቀልድ ነው ከፖስተት ኮምፖስተው ከዛ ውጪ በኢስላም መንገድ ላይ የነበርኩት በቃ ጥረት እያደረኩ ነበር። ወደ ዲን ከዚህ በኋላ የምትቀጥለው ቦሴ በኢስላም መንገድ ላይ ነው። ከዚህ በኋላ የምትራመደው በጠበቅነህ መንገድ ባየንህ አንተን በተዋወቅነህ መንገድ እንድትቀጥልን እንድናይ ስለምንፈልግ ነው እንጂ ስለምናወራ እንደዛ ብትፈልግ ፖስትም ወንድሜ አቡኪ እንደዛ ብታስብ ይሄን ቪዲዮ በተአምራት ፖስትም የኔ ያወራው ምንድነው እንዴት ሰው እንዴት ይሆናል ያልኩ ወላሂ በጣም ነው የሚከብደው ድምጽክ ያወራው ወሬ ወላሂ ከአንድ ካፊር ማይጠበቅ ንግግር የተናገርከው ያለ ምንም መረጃ እንዴ በጣም ነው የሚከብደው ወላሂ ንግግሩ በጣም የተሰማኝ ሳየው እንዴ ነው አሁን መስከከለ ያለበት ሙስሊሞች ነን እኮ ችግር ሲመጣ እኮ ማብረር ነው ያለብን ሽማግሌ ነው ይበልጥና ባብሳለን እንዴ በቃ ቴንክ ዩ እኔም አሁን ነጥቡ እሱ ጋር ነው ቦሴ ያለው ነገር መስከከለ አንድ ሰው ለማስታረቅ የመጣ ሰው አለ እስካሁን ይሄ ግርግር ከጀመርን ስንት ቀን ነው አንድ ሰው ከዚህ ሁላ ሰው አንድ ሙስሊም የለም ሽማግሌ ሆኖ ኑ ተው ይሄ ልክ አይደለም እናስታርቃችሁ ሚል የለም አንድ ሰው መጥቷል አልመጣም 100 ሰው ግን ፖስቷል አየክ ሙስሊም ነው 100 ሙስሊም ግን ፖስቷል ከዛም በላይ ሪፖስት ፖስት ስድብ የሚያርገበግብ ይሄ ኡማ ነው ታዲያ አሁን ስለ ዲን የሚያወራው ስለየትኛው ዲን ነው የምታወሩት ማባባስ ማክረር የጠፋን ጥፋት ሌላ ይባሰ ወንጀል ሌላ አጀንዳ ሰውን ይበልጥ ከመስመር ማውጣት ይሄ ነው እንዴ ነው ካጠፋኮ ናቁጭ በል አጠፋክ መርገጥ አስቀምጠኝ እዚህ ጋር በሰድበኝ እየመከርከኝ እሰማሃለሁ ግን ሚዲያ ላይ ሰድበኸኝ አዋርደኸኝ ክብሬን ነክተክ የተሰደብኩት ስድብ ላይ ሌላ ስድብ ጨምረህ የተዋረድኩት ውርደት ላይ ሌላ ውርደት ጨምረህ ወደ ዲን ልትመልሰኝ ነው የምትሞክረው ምን አይነት ለማንኛውም በርቱ እኔ ይሄን ነው ማለት የምፈልገው ከዚህ በላይ ምንም ማለት አልፈልግም አሁንም ወደፊትም ምለው ምንድነው በቃ በጣም ተናድጄ በዛ ሰዓት ስሜታዊ ሆኜ ላይፍ ስገባ ምን ስል በኮሜንት በውስጥ ሲሰድቡኝ ክብሬን ሲነኩ ስናደድ በዛ ስሜት እጄን ይሰደብኳት እሱንም ወሂድ ጋር ካወራን ከሁለት ቀን በኋላ ነው ወሂድ ጋር ካወራን ከሁለት ቀን በኋላ ነው ያም ስድብ የተሰደበችው እንጂ መጀመሪያ በሰላም አልቆት ይቅርታ ብያት ቪዲዮ አጥፊ ተብላ ወርዳ ነው 2 ቀን ሙሉ ቪዲዮ አላጠፋችም 2 ቀን ሙሉ ማለት ነው ስለዚህ ሆን ብላ ነው እሷ የፈለገች በአጠቃላይ ከሁለት ቀን በኋላ ምን ጀመረች መሲ ጋር ሄዳ መሲ ጋር አሰድባኝ ከዛ 50,000 ብር ሰጥቻለሁ ፎሎ አስደርጊኝ ብላ ቻሌንጅ ሰጠቻት አላማዋ ፎሎ መሰብሰብና ቫይራል መሆን እንጂ የኔ የሙስሊም ወንድሟ ችግር የኔ መሳሳት ቢሆን ኖሮ ወረበል ካባ ባንድ ጥቅስ አጥፊ ስላት ታጠፋ ነበር በቃ ነገረችኝ እኮ ነገራት አይደል ወሂድ ተናገርን አይደል ይሄ ስድብ የለምንም በቃ ቪዲዮን አጥፊ ነው ያልኳት ታጠፋ ነበር አሁንም እሷ አጠፋለሁ ብላለች አንተም ስለሱ የሰራው ቪዲዮ ካለ ታጠፋ ሁላችንም ቪዲዮ ታጠፋ አልሰራሁም ምንም ቪዲዮ አልሰራሁም ስለሷ ወላሂ ቦታም አልሰጣትም ለሷ አልሰጠዋትም አልሰጥም አልሰራሁም አልሰራም እኔ ጀነራሊ ነው ያወራሁት በኒቃብ ስም ዲነኛ መስለው ስተት ለሚሰሩ ሰዎች አትስሩ ኒቃብ ለብሶ ስለሚጨፍሩ በቀደም ይሄው ቪዲዮ ከፈለጋችሁ ተከፍትላችኋለሁ ሳውዲ የነበረውን ኮንሰርት አይታችሁታል እንዳለ ኒቃብ ለብሶ ነው መሃል ገብቶ ሲጨፍሩ የነበሩት እና እነሱ ኒቃቢስት ናቸው እስኪ ፍረዱኝ እናንተ እነሱን ያወራሁት እኔ እንጂ አላህን ፈርታ ክብር ኑሯት ኒቃብ ስለምትሰብሰት አላወራሁም ላወራው አልችልም ስለዚህ ይሄንን ነገር ለምን እያንዳንዷ ነገር ወደ ኔጌቲቭ ነው የምትወስደው እናቺ ሙስሊም ናት ለምንድን ነው ወደ ሸር የምትተረጉመው ግልጽ ያወራሁት ወሬውን ሰምተህ ከጨረስከው አማርኛ ነው ያወራሁት አማርኛ ዛሬ እኮ ክብር ኖሯቸው ለኒቃብ ክብር ኖሯቸው ክብር የሚለብሱ ሴቶችን ሰው እኮ የሰደባቸው ነው ክብራቸውን እያነሳ እኮ ነው አታውቁም እናንተ ሌላቸው አያውቅም ምን ለብሳችሁ ምን እንደምትሰሩ አናውቅም የሚባሉ ብዙ ኒቃቢስቶች የሉም እንዴ
ምን እየታየ እንደዚህ ኮንሰርት ላይ በየቦታው ተደብቀው ከባላቸው ተደብቀው እየለበሱ ወንጀል የሚሰሩ ሴቶችን እያዩ ነው ህጋዊዎቹን ኒቃቢስቶች የሚሰድቡት አይደል? እነሱን ነው የተናገርኩት እንጂ ኒቃቢስት እንዴት ትናገራለህ እንዴ? ተው እንጂ